ቦሌ አካባቢ አፓርትመንት ስትጠይቁ ለነበራችሁ ቦሌ ደንበል አካባቢ ጋዜቦ አካባቢ ወይም ደግሞ ቦሌ ቤት አለ አሊያም ደግሞ በፕሮግረስ ቀስ የተባለ የሚከፈልባቸው አፓርትመንቶችን ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻ በማየት ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሰብስክራይብ፣ ላይክ፣ ፎሎ በማድረግ ቤተሰብ ይሁኑ። እስራኤል ነኝ የሪል ስቴት ሽያጭ አማካሪ። አመሰግናለሁ። ዛሬ ደንበል አካባቢ በጋዜቦ ተገናኝተናል። አንድ በጣም ቆንጆ ሪል ስቴት ብዙ ዓመት ልምድ ያለው ቤቶችን ቶሎ ሰርቶ እንደውም ከሚባለው ጊዜ በላይ ቀድሞ በማስረከብ የሚታወቅ የሪል ስቴት ካምፓኒ ነው። አሁን ይሄኛው የመጀመሪያ ፕሮጀክት ነው። እዚህ ላይ አንድ ቤት ብቻ ነው የሚቀረው። እንደምታዩት የራሱ ጂምናዚየም፣ ሳውና የመሳሰሉትን የሚይዝ አፓርትመንት ነው። ይሄን ይመስላል። ጥቅቅ ብሎ አልቋል። እዚህኛው ላይ 15ኛ ፍሎር ላይ በኋላ ቪዲዮን አታች ማድረግላችሁ ይሆናል። አንድ ቤት ይገኛል። ከዛ ውጪ ግን እዛው ላይ ቁጥር 2 እየተገነባ ይገኛል። የፋውንዴሽን ስራው እንደምታዩት እየተጠናቀቀ የሚገኝ ነው። እዛ ላይ ባለ 2 እና ባለ 8 መኝታ ቤት ያሉትንም ዋጋ በዝርዝር ማስቀመጥላችሁ ይሆናል። ሰብስክራይብ፣ ላይክ፣ ፎሎ በማድረግ አብራችሁ ቆዩ። አመሰግናለሁ። የተለያየ ዝግጅት ሲኖርባችሁ ደግሞ ዝግጅት የምታደርጉበት የራሱ ሰፊ ቴራስ ይኖረዋል። ይህን ይመስላል ቴራሱ። ያለቀ ቤት አልኳችሁ ይሄ ነው። ሊፍቱ ተገጥሞለታል። ኪችን ካቢኔት፣ ቁም ሳጥን ተሰርቶለታል። 199 ካሬ ነው። 15ኛ ፍሎር ላይ ነው የሚገኘው። ይሄ ቤት ወደ 32.8 ሚሊዮን ብር ነው ጠቅላላ ዋጋው። 15% ዲስካውንት አለው። 100% የምትከፍሉ ከሆነ ወደ 4.9 ኦልሞስት 5 ሚሊዮን ብር ዲስካውንት አለው። ስለዚህ ወደ 27.9 ወይም ደግሞ 28 ሚሊዮን ብር ይሆናል ከዲስካውንት በኋላ ያለው ዋጋ ማለት ነው። ስለዚህ ባለ 3 መኝታ ቤት ነው። 15ኛ ፍሎር ላይ ነው ይሄ ይገኛል። ይሄ ቤት ላይ ካልደረሳችሁና አንድ ዩኒት እንደመቅረቱ ምናልባት ሊሸጥ ይችላል ኤኒ ታይም። ይሄ ከተሸጠ ደግሞ እዛው ከጎኑ አዲስ ያወጣ ነው ህንጻ አለ። እዛ ላይ ባለ 1 ባለ 2 እና ባለ 3 መኝታ ቤት ለሽያጭ ይገኛል። ከነሱ ላይ በሰሚ ፊኒሽድም በፉል ፊኒሺንግም መግዛት ትችላላችሁ። 10% ነው ቅድመ ክፍያው። ከዛ በላይ 30% እና ከዛ በላይ ከከፈላችሁ ደግሞ ከ2% እስከ 30% ያክል ዲስካውንት ይኖራችኋል እንደ አከፋፈላችሁ። እዚህኛው አዲሱ ሳይት ላይ ባለ 1 መኝታ ቤት የተለያዩ አይነት ታይፕ አላቸው። አንዳንድ ከሁሉም ከሶስቱም ቤድሩም አንዳንድ ታይፕ ልንገራችሁ። ባለ 1 መኝታ ቤት 86.71 ካሬ ያለ 86 ካሬ ያለ በሰሚ ፊኒሽድ ከሆነ 11 ሚሊዮን 653 ሺህ ብር አካባቢ ይመጣል። አድቫንስ ፔመንት ወይም ደግሞ ቅድመ ክፍያው 1 ሚሊዮን 165 ሺህ አካባቢ ይመጣል። አይ በሙሉ ፊኒሺንግ ካላችሁ ደግሞ 11.6 የነበረው ወደ 13.7 ሚሊዮን ብር አካባቢ ይሆናል። ከዛ በኋላ የሱ 10% ደግሞ 1 ሚሊዮን 370 ሺህ ብር አካባቢ ይሆናል። ስለዚህ የዋን ቤድሩም ዋጋ ነው። ቀሪውን ቀስ እያላችሁ በ2 ዓመት ከ6 ወር ነው የምትከፍሉት። ህንጻውም እንደዛ በ2 ዓመት ከ6 ወር ነው የሚረከበው። ሌላኛው ደግሞ ባለ 2 መኝታ ቤት ነው። ባለ 2 መኝታ ቤት አንደኛው ታይፕ 137 ካሬ ነው። ሰሚ ፊኒሽድ ከሆነ ወደ 15.1 ሚሊዮን ብር አካባቢ ይመጣል። የሱ 10% 1.5 ሚሊዮን ብር አካባቢ ይመጣል። አይ በሙሉ ፊኒሽንግ ካላችሁ ደግሞ ወደ 15.4 ሚሊዮን ብር አካባቢ ይሆናል ጠቅላላ ዋጋው በፉል ፊኒሽድ። አድቫንስ ፔመንቱ ደግሞ 1.8 ሚሊዮን ብር ነው። ስለዚህ ይሄ የባለ 2 መኝታ ቤቱ ዋጋ ይሆናል። ባለ 3 መኝታ ቤት ደግሞ 186 ካሬ አለ። 186 ካሬ 20 ሚሊዮን ብር 20.5 ሚሊዮን ብር ይመጣል። ስለዚህ እሱ 2.5 ሚሊዮን ብር አካባቢ ቅድመ ክፍያ ይሆናል ማለት ነው 10%። ይሄ በሰሚ ፊኒሽድ ነው 186 ካሬ። ፉል ፊኒሽድ ከሆነ ደግሞ 25 ሚሊዮን ብር ይመጣል ባለ 3 መኝታ ቤት። ስለዚህ የሱን አድቫንስ 10% ደግሞ 2.5 ሚሊዮን ብር ይሆናል። እንዳከፋፈላችሁ ቅድም እንዳልኳችሁ ከ2% እስከ 30% ድረስ ዲስካውንት ታገኛላችሁ። የሪል ስቴት በማስረከብ በዴሊቨሪ በጣም ብዙ ፕሮጀክቶችን በጥቂት ዓመታቶች ውስጥ ያስረከበ ድርጅት ነው። ስለዚህ ለኢንቨስትመንትም ለመኖሪያም ለኢንቨስትመንትም ይሆን ሎኬሽን ላይ እየተገነባ ይገኛል። ስለዚህ ቀስ እያላችሁ በ10% ቅድመ ክፍያ ቤቶችን መግዛት ትችላላችሁ። ለበለጠ መረጃ በ0922598236 በመደወል ሳይት መጎብኘትና ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በሚቀጥለው ሳምንት በሌላ ሪል ስቴት እንገናኛለን። እስራኤል ነኝ የሪል ስቴት ሽያጭ አማካሪ። አመሰግናለሁ።